230 ሚሊዮን ኩንታል ስንዴ አምና እንድናመርት ያደረገው በመስኖ የተመረተ ስንዴ ነውና የመስኖ መስፋፋት እንግዲህ የምናቀው ነው። በተቀመጠው አቅጣጫ መሰረት የሄደ ነው። በምግብ ራስን መቻል ከተረጂነት መላቀቅና እንዲሁም እኛ ልንረዳ የምንችል አቅም ያለን በመሆናችን ያንን የሚመጥን ስራ በመስራት በምርታማነት በተወዳዳሪነት ራሳችንን ማሳደግ ነው። ከዚህ በፊት ገቢ ምርቶችን ስንዴን ጨምሮ ድጎማ ያረግን ለሸማች ስናቀርብ ነበር። አሁን የምናስገባው ምርቶች መደጎም ሳይሆን ምርትና ምርታማነትን መደጎም ምርታማነት እንዲጨምር በማድረግ እየወሰርን ያለ ነው። ድጎማን ጨምሮ የፖሊሲ እርምጃዎች በጣም በከፍተኛ ሁኔታ ምርትና ምርታማነትን እየጨመሩ ያሉበት ሁኔታ ነውና ያለው እንግዲህ መካናይዜሽን ብቻውን አይደለም። ከተጠቀምነው የግብዓት አቅርቦት አንፃር ከኩታ ገጠም እርሻ ጋር አንድ ላይ ተያይዞ የኢትዮጵያን የግብርና ሽግግር ኦልሞስት መስመር ላይ እንዲገባ እያደረገ ነው ብሎ መውሰድ ይቻላል። ከለውጡ በፊት የሶማሌ ክልል 350 ሺህ ገደማ ሄክታር ብቻ ነው የሚያለማው። ከለውጥ በኋላ ከ3 እጥፍ በላይ አድጎ አሁን ከ1 ሚሊዮን ሄክታር በላይ እናለማለን፣ ግን በቂ አይደለም። ዘንድሮ 30 ሚሊዮን ሄክታር እና ወደ 1.4 ቢሊዮን ምርት የሚጠበቅበት ሁኔታ ነው ያለው። የስንዴን ኢምፖርት ሙሉ በሙሉ ማቆምና ብሎም ወደ ኤክስፖርት መሄድ ስለነበረ በመስኖም በመኸርም 2.5 ሚሊዮን ሄክታር ነበረ በስንዴ የተሸፈነው። ከዚህ ወደ 80 ሚሊዮን ኩንታል ነበረ የተመረተው። ባለፈው አመት ይሄ መሬት 2016 ላይ ወደ 6.6 ሚሊዮን ሄክታር እና ወደ 230 ሚሊዮን ኩንታል በሁለቱም ወቅቶች ማግኘት ችለናል።